ወመንፈስ ቅዱስ አሐዱ አምላክ አቤቱ አምላካችን ንጉሳችን ሕይወታችን ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ጥበባት ሞላልኝ መርጊያ የሀገረ ስብከቱ ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ክፍለ ዮሐንስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ታላቁ ሊቅ መጋቤ አእላፍ መምህር ክቡር ጥላሁን የጎንደር በዓታ ለማርያም የአቋቋም ምስክር መምህር፣ ክቡር ሊቀ ጠበብት መምህር ፍስሐ ወርቆ የጎንደር ልደታ ቤተ ክርስቲያን የአቋቋም ምስክር መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ አዶናይ ጸባኦት ኤልሻዳይ የተባለ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ 3:15 ላይ የተናገረውን ኃይለ ቃል መነሻ በማድረግ በተለይ የዕለቱ በዓል ምስጢሩ ደግሞ እጅግ አስገራሚ እጅግ ድንቅ ነውና ያን ድንቅ ምስጢር እግዚአብሔር መንፈስ ቅዱስ በገለጠልን መጠን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ቤቱም በሉ እስኪ አይሰማም። ቤቱም የእውነት አምድና መሰረት ይኸው እግዚአብሔር ቤተ ክርስቲያን ነው። ይህን ኃይለ ቃል የተናገረው ማኅቶተ ቤተ ክርስቲያን ብርሃነ ዓለም ቅዱስ ጳውሎስ ነው። ለመንፈስ ልጁ ለጢሞቴዎስ ሲነግረው ስለ እግዚአብሔር ቤት ቤቱ አለ የእውነት መሰረትና አምድ ይኸው እግዚአብሔር ቤተ ክርስቲያን ነው በማለት አስተምሮታል። በዛሬው ዕለት በሰኔ 21 የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ በእናቱ በቅድስተ ቅዱሳን በድንግል ማርያም ስም የታነጸውን ቤተ መቅደስ በእውነት ቅዳሴ ቤት ያከበረበት ነው። እልል ብላችሁ አመስግኑ። በፊልጵስዩስ ላይ ከመሰራቱ አስቀድሞ ራሱ ልዑል እግዚአብሔር ቤተ መቅደስን ማነጽ ቤተ መቅደስን መስራት እንዴት እንደሚገባ ለአባቶቻችን ለነቢያት ቀጥሎም ለሐዋርያት አስተምረዋል። ዳዊት አባታችን አነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን መመስገኛውን በአርያም ሰራ ካለ በኋላ ወሳረራ ውስተ ምድር ዘላለም በምድር ውስጥም ለዘላለም መሰረታት ይላል። ስለ ሕንፃ ቤተ ክርስቲያን ወይም ስለ ቤተ መቅደስ አሰራር ያሳየው ማንም ሳይሆን ራሱ ልዑል እግዚአብሔር ነው። በተለይ በፊልጵስዩስ ሦስቱን ድንጋዮች አቀራርቦ በምስራቅ ሀገር የሞቱትን አስነስቶ ያሉትን ሐዋርያት ሰብስቦ ዛሬ በእናቴ በድንግል ማርያም ስም ቤተ ክርስቲያን የሚታነጽ ነውና ኑ ብሏቸው እውነተኛው ፀሐይ አማናዊት ምስራቅ ቅድስተ ቅዱሳን ድንግል ማርያም እናቱ ትመሰገንበት ዘንድ በእውነት ሰብስቧቸው 3 ድንጋዮችን አቀራረበ። ወርዱን ቁመቱን ለክቶ ሰጣቸው። ቁመቱ 24 ነው፣ ወርዱ 12 ነው። ሰም እሳት ሲያሳዩት እንዲሳብ በእጃቸው ላይ እየለመለመ በእውነት ሰኔ 20 ሰርተው ከፈጸሙት በኋላ በሰኔ 21 በዛሬው ዕለት ድንግል ማርያምን መንበር አድርጎ ሐዋርያትን ልዑካን አድርጎ ራሱ ኢየሱስ ክርስቶስ ቀድሶ አቁርቧቸዋል። ደስ ይበላቸው ኦርቶዶክሳውያን። እና ያቺ በፊልጵስዩስ የተሰራችው ቤተ መቅደስ ስንት ክፍል ነበራት? 3 ክፍል ነበራት። ይህንን ምስጢር ራሱ እግዚአብሔር ዓለምን ሲፈጥር ያደረገው ነበረ። ቤተ ክርስቲያን ትትቤሰል በጽርሐ አርያም ዘላይሉ ቤተ ክርስቲያን አለ እላይ ባለችው በጽርሐ አርያም ትመሰላለች። ቤተ መቅደሳችን ቤተ ክርስቲያናችን 3 ክፍል እንዳላት በ3 ወገን የሰፈሩ መላእክት አሉ። አንደኛ ጽርሐ አርያም ላይ፣ ሁለተኛ ኢዮር ላይ፣ ሶስተኛ ጠፈር ላይ። ቤተ ክርስቲያን ኮፒዋ በአጠቃላይ ሰማይ ነው፣ ሰማየ ሰማያት ነው። ጽርሐ አርያም የተባለችው ሰማይ ታላቅ ሰማይ ናት፣ የብርሃን ሰማይ ናት።
ብርሃናት ሁሉ ቢሰበሰቡ የእሷን ብርሃን አያክሉም። በእውነት የምጣድ ብልጭልጭታ ወይም የእሳት ፍንጣሪ ማለት ይቻላል። በእሷ ዘንድ ያለ ብርሃን ከብርሃን አይቆጠርም። ዓለመ ሥላሴ ትባላለች። በዚያች ሰማይ ላይ ራሱ እግዚአብሔር 5 ነገሮችን አደረገ። ስንት ነገሮችን? 5 ነገሮችን። መጀመሪያ መንበረ ብርሃን፣ የብርሃንን መንበር አኖረ። በዮሐንስ ራእይ ምዕራፍ 8 ላይ መሠዊያ ይለዋል። እንደገና በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ እንደተጻፈ ታቦት ዘዶር የተባለች የብርሃን ታቦት በዛ የብርሃን መንበር ላይ እንድትቀመጥ አደረገ። ሶስተኛ መንጦላዕተ ብርሃን 7 የእሳት መጋረጃ በዚያች በጽርሐ አርያም ዙሪያ እንዲጋረድ አደረገ። አራተኛ ኪሩቤልና ሱራፌል የተባሉ ጸወርተ መንበር የሆኑ የሰው መልክ፣ የአንበሳ መልክ፣ የንስር መልክና የላም መልክ ያላቸው መላእክትን አወጣ። አምስተኛ ከሰራዊተ ሩፋኤል ወይም ከመናብርት ነገድ 24ቱን መላእክት መርጦ 6ቱ በቀኝ 6ቱን በግራው አድርጎ ዙፋኑን እንዲያጥኑ አደረገ። የእግዚአብሔር ስራው ድንቅ ነው። ሐነጸ መቅደሶ በአርያም እንዲህ አድርጎ በጽርሐ አርያም ላይ መቅደሱን አነጸ፣ መቅደሱን ሰራ። ክብር ለአምላካችን ለልዑል እግዚአብሔር ይሁንና ታዲያ እንደ ጽርሐ አርያም ምን ሆነ? ቤተ መቅደሱ ተተካ። እንደ መንበረ ብርሃን መንበረ ታቦቱ አለ። እንደ ታቦተ ብርሃን እንደ ታቦት ዘዶር ታቦተ ሕጉ አልፋ ወኦ የሚል የጌታ ስም የተጻፈበት ቅዱስ ሥጋው ክቡር ደሙ የሚሰዋበት በእውነት ታቦተ ሕጉ አለ። እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃው ታቦተ ሕጉ የሚጋረድበት ምን አለ? መጋረጃ አለ። እንደ 4ቱ ጸወርተ መንበር 4ቱ ሊቃነ ጳጳሳት አሉ። እንደ 24ቱ ካህናተ ሰማይ ጳጳሳት፣ ኤጲስቆጶሳት የሚያገለግሉባትን መቅደስ በዛሬው ዕለት በፊልጵስዩስ አምላካችን አከበረ። ደስ ይበላቸው ኦርቶዶክሳውያን፣ ይህ ታላቅ ነው። ስለዚህ በጽርሐ አርያም ባለችው ሰማያዊት መቅደስ ኪሩቤልና ሱራፌል ዙፋኑን ተሸክመው እንደሚታዩ በአዲስ ኪዳን ደግሞ በዛሬው ዕለት ድንግል ማርያምን ታቦት አድርጎ ቀድሶ ስላቆረበ ዛሬ መንበረ ታቦቱ ላይ የምትሳለው ማናት? እስቲ ንገሩኝ። አይሰማም። ማናት? ኪሩቤልና ሱራፌል በፍርሃትና በረዓድ ሆነው ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና የተገለጸችው የሐዲስ ኪዳን መንበር የሐዲስ ኪዳን ታቦት እሷ ማናት? አይሰማም። ማናት? ድንግል ማርያም ናት። ስለዚህ በኦሪቱ 2ቱ ኪሩቤል ክንፋቸውን ዘረራ አድርገው በታቦተ ሕጉ ላይ ሲኖሩ በሐዲስ ኪዳን ደግሞ ኪሩባዊቷ ሰረገላ ድንግል ማርያም ስዕሏ ተስሏል። ነገር ግን ከመላእክቱ ይልቅ ማን ትበልጣለች? ማን ትበልጣለች? ድንግል ትበልጣለች። ሊቁ አባ ጊዮርጊስ እንዲህ ይላታል፣ አንቲ ታብን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልጫለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን? በእሳት። ይህ በጽርሐ አርያም ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲሰ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ አቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም ምን አልሽው? አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ምኖችሽ ሆኖ አለ? ጉልበቶችሽ ሆኖ አለ። እነዛ በሰማያዊው መቅደስ በእውነት በእሳት ሰረገላቸው ሲሸከሙት ድንግል ማርያም አዶናይ ጸባዖት ልጇን በጉልበቶቿ ታቀፈችው። ህየንተ ምጽናቲው ዘእሳት አእዳዊኪ ኮና፣ በእሳቱ ምሰሶች ፈንታ እጆችሽ ተተኩ፣ እጆችሽ ሆኑ አለ። በሰማያዊቷ መቅደስ ኪሩቤልና ሱራፌል የእግዚአብሔርን ዙፋን በእሳት ምሰሶ ደገፉ። በአዲስ ኪዳን ግን ድንግል ማርያም ዓለምን የሚደግፈውን ጌታ በክንዶቿ በእጆቿ ደገፈችው። ክብር ለማኅፀኗ፣ ክብር ለጀርባዋ፣ ክብር ለማኅፀኗ፣ ክብር ለጣቶቿ ይሁኑና። ስለዚህ አባ ጊዮርጊስ ምን አለ? ቤተ ክርስቲያን አለ በጽርሐ አርያም ትመሰላለች። ድንግል ደግሞ አለ ኪሩቤል
የሚሸከሙት በምን ትመሰላለች አለ? በሰረገላው ትመሰላለች። ሐነጸ መቅደሶ በአርያም ራሱ እግዚአብሔር መመስገኛውን በሰማይ ሰርቶ ዝም አላለም። ወሳረራ ውስተ ምድር ዘለዓለም በምድራችን ላይ ለዘላለም መሰረታት። ክብር ለአምላካችን ይሁንና ይቺ ታላቅ መቅደስ ናት። ይኸው እግዚአብሔር ቤተ ክርስቲያን ናት። ስንት ክፍሎች አሏት? እስቲ ንገሩኝ፣ ስንት ክፍሎች አሏት? 3 ክፍሎች አሏት። ቅኔ ማኅሌት አላት፣ ቅድስት አላት፣ መቅደስ አላት። ይሄ ምንድነው? ከፊልጵስዩስ ከክርስቶስ ያየነው ነው። በእውነት እነ ሚካኤል የሚያመሰግኑበት እነ ገብርኤል ያሉበት ሰማይ ምንድነው? 3 ሰማያት ናቸው። እስቲ ኢዮር በሉ እስቲ። አይሰማም? ራማ ኤረር። እነዚህ 3ቱ ዓለመ መላእክት ይባላሉ። በብርሃን የደመቁ ናቸው። 7 የእሳት መጋረጃ ሥላሴ ጋርደዋቸዋል። በእነዚህ በ3 ሰማያት ውስጥ 9 ነገዶች አሉ። ስንት ነገዶች አሉ? 9። አስተውሉ። በፊልጵስዩስ የተከናወነው ይሄ ነው። ዛሬም መቅደስ ቅድስት ቅኔ ማኅሌት ያላት ቤተ ክርስቲያን 9 የክህነት ደረጃዎች አሏት። ስንት የክህነት ደረጃዎች? 9። ለምሳሌ ኢዮር በተባለው ሰማይ ላይ ኪሩብ የተባለ መልአክ የሚመራው ነገደ ኪሩቤል አለ። ቀጥሎ ሱራፊ የሚባል መልአክ የሚመራው ነገደ ሱራፌል አለ። ኃይላት የሚባል ነገድ ቅዱስ ሚካኤል ይመራዋል። ስንት ነው ማለት ነው? 3 ነው። ራማ በተባለው ሰማይ ላይ ነገደ አርባብን ገብርኤል ይመራል። ነገደ መናብርትን ሩፋኤል ይመራል። ነገደ ስልጣናትን ሱሪያል የተባለ መልአክ ይመራል። ኤረር በተባለችው ሰማይ ላይ ነገደ ሊቃናትን ሰዳኪኤል ይመራል። ነገደ መኳንንትን ሰላቲኤል ይመራል። ነገደ መላእክትን አናንኤል ይመራል። በድምሩ ስንት ናቸው? 9 ናቸው። ሰማያቱ ደግሞ ስንት ናቸው? 3 ናቸው። ዛሬም መቅደስ ቅድስት ቅኔ ማኅሌት ሆና የምትሰራ በክርስቶስ የከበረ ደሙ የተመሰረተችው ቤተ ክርስቲያናችን ያንን 9 የክህነት ደረጃዎች ትጠብቃለች። ጌታ በፊልጵስዩስ እንዳሳያት ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን፣ መላእክት የመዘምራን አምሳል ሆነው ተገለጹ። ደስ ይበላቸው። ይሄ ኮፒው ሰማይ ነው፣ ምድር አይደለም። ለዚህ ነው ሐነጸ መቅደሶ በአርያም ራሱ ልዑል እግዚአብሔር መቅደሱን በአርያም በኢዮር ላይ በራማ ላይ በኤረር ላይ ሰራ። ወሳረራ ውስተ ምድር ዘለዓለም በምድር ውስጥም ለዘላለም መሰረታት ማለት በቤተ ክርስቲያናችን ውስጥ ነው። ደስ ይበላችሁ። አማናዊት ቤተ ክርስቲያን ላይ ተሰብስበናል። ለዚህ ነው ትላንት ሊቃውንት በቆሙት ዋዜማ ላይ ምንድነው ያሉት? ቤተ ክርስቲያንን ሐዋርያት አነጿት፣ መሰረቷት። ከምን ከመትኩን አርያ ዘበሰማያት በሰማያት ያለችውን ኢየሩሳሌም ሰማያዊትን ጽርሐ አርያምን፣ ኢዮርን፣ ራማን፣ ኤረርን ለመወከል ሐዋርያት በዓለም ሁሉ በዞሩበት ሁሉ ቤተ ክርስቲያንን ያንጹ፣ ቤተ ክርስቲያንን ይመሰርቱ ነበረ። ዛሬም እዚህ ደርሶ ሁላችንም በዚች ሰማያዊት ቦታ ተሰብስበናል። እንኳን ደስ አላችሁ። ተሰብስበናል። ይህ ብቻ አይደለም። እግዚአብሔር ሰማይን ሲፈጥር በተለይ ደግሞ በህዋ ላይ ምን አደረገ? ፀሐይን፣ ጨረቃን፣ ከዋክብትን ምንም ቀና ብላችሁ ስትመለከቱ ምን አለ? ፀሐይ፣ ቀጥሎ ጨረቃ፣ ቀጥሎ ከዋክብት አሉ። በጣም ይገርማቸዋል። ቤተ ክርስቲያን ስትሰራ የጠፈር ምሳሌ ሆና እንድትሰራ አባቶቻችን አድርገዋል። ቀላል አይምሰላችሁ። ሰማይን ምናይባት ሐነጸ መቅደሶ በአርያም ጠፈርም ጭምር ነው። በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። ዛሬም እንደ ጠፈር ቤተ ክርስቲያናችን አለች። እንደ ፀሐይ የቤተ ክርስቲያን ፀሐይ ማን ይመስላችኋል? ኧረ ንገሩኝ። እውነተኛው ፀሐይ ማን ነው? ንጉሳችን፣ ሕይወታችን፣ ብርሃናችን፣ ፀሐይ ዘኢየዐርብ የማይጠልቀው ፀሐይ፣ ፀሐይ ጽድቅ የእተ አሚረ ሰረቅ ለክሙ ፀሐይ ጽድቅ ብሎ ነቢየ እግዚአብሔር የመሰከረለት እውነተኛው ፀሐይ ኢየሱስ ክርስቶስ ያበራል። ደስ ይላችሁ። ያበራል። ብርሃኑ በዚህ ነው። እንደ ጨረቃ ምን አሉ? ቀሳውስት ካህናት አሉ። ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። ሊቀ ካህናት ኢየሱስ ክርስቶስ የክህነትን ስልጣን ለአባቶቻችን ለሐዋርያት
ሰጠ። ካህናት እንደ ጨረቃ ሆነው ተገለጡ። ዲያቆናት ደግሞ እንደ ከዋክብት ሆነው ታዩ። ስለዚህ ዛሬ የሰማይ አምሳል በሆነች በዚህ ቤተ ክርስቲያን ላይ አባቶቻችን ሶስት ስራ አሰሩ። መንበረ ታቦቱ ላይ በቀኝ በኩል አንድ መብራት እንዲበራ ቅዳሴ ሲቀደስ፣ ሁለተኛ መብራት በግራ እንዲበራ፣ ዙሪያውን ደግሞ የቀናዲል ወይም የቀንዲሎች የመቅረዝ መብራት እንዲበሩ ተብሎ በሥርዓተ ቤተ ክርስቲያን ተወሰነ። በፍትሐ ነገሥታችንም ወንጌል ሲነበብ ብዙ ብርሃን ይብራ ተባለ። ለምን? ቤተ ክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ ምሳሌ ነው። በግራ የሚበራው መብራት የጨረቃ ምሳሌ ነው። ዙሪያውን የሚበሩ መብራቶች የምን ምሳሌ ናቸው? የከዋክብት ምሳሌ ናቸው። ደስ ይበላችሁ። ጠፈር ላይ ነን፣ ጠፈር ላይ ነን። ሰማይን የምናይባት መስታወታችን እጅ ታላቅ ቤተ ክርስቲያን ናት። በሥርዓተ ቤተ ክርስቲያን 7 ሆኖ ይቀደሳል። በጥንቱ ነው የምነግራችሁ። 5 የሆነ በኋላ ነው 12 ሆኖ ይቀደሳል። ዝም ብሎ 7 ሆኖ የሚቀደስ አይደለም። በእውነት ልብ አድርጋችሁ ስታስቡ እግዚአብሔር ስንት ዕለታትን ፈጠረ? አራ ነገሩን ድገሙት። 7። እንደው ደግሞ ስለ ዕለታቱ ብትሰሙ አቤት እንዴት ያስደንቃል መሰላችሁ። 7 ዕለታትን ፈጠረ። እኔና እናንተን ደግሞ ሲፈጥር 7 ነገሮችን ፊታችን ላይ ያስቀመጠ። ስንት አይኖች አሉ? ስንት ጆሮች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? ጥበብ አነጸት ላቲ ቤተ ወአቀመት ላቲ 7 አዕማደ ሰሎሞን ነው። በጣም ይገርማል። እንደገና 5 ፕላኔቶችንና ፀሐይና ጨረቃ በአይናችን እንድናይ ያደረገ። በድምሩ ስንት ናቸው? 7። በዮሐንስ ራእይ እነዚህ 7ቱን ከዋክብት በቀኝ እጁ ይዞ ኢየሱስ ክርስቶስ ተገለጠ። ደስ ይበላችሁ። የ7ቱ ብሩካን አምሳል ናቸው። እነዚያ ፀሐይ፣ ጨረቃ፣ እነዛ ፕላኔቶች ስጋዊ ምግብ ነው ያላቸው። እነዚህ ግን ስጋውን ደሙን በመፈተት መንፈሳዊ ምግብን ለምእመናን የሚመግቡ 7ቱ ከዋክብት ካህናት ናቸው፣ ልዑካን ናቸው። ደስ ይበላችሁ። ሰማያዊ አገልግሎት ነው ያለው። ሌላው ስንት ወራቶች አሉ? ንገሩኝ። ስንት ወራቶች አሉ? ድገሙት። 12 ወራቶች አሉ አይደለም? ልዑካኑ 12 ሆኖ ይቀድሳሉ። 12 መገልታ ወራ ከዋክብት አሉ በሰማይ ላይ ከመስከረም እስከ ነሐሴ የሰለጠኑ የገዙ ናቸው። እነዚህ የ12ቱ ሐዋርያት ምሳሌ ሲሆኑ ልዑካንን በገዳም 12 ሆኖ በመቀደስ እነዛን ከዋክብት ይወክላሉ። ክብር ለአባቶቻችን። አቤት እንዴት ደስ የሚል ቤተ ክርስቲያን! በእውነት ጌታ ስራውን በሰማይ ላይ ሰርቷል። ዛሬ ብሉይ ኪዳንን ነቢያት፣ አዲስ ኪዳንን ሐዋርያት ጻፉ ልንል እንችላለን። ነገር ግን ራሱ ሰማይ ላይ ነው የጻፈው። ምን ላይ ነው የጻፈው? ምን ላይ ነው የጻፈው? ተመልከቱ። ፀሐይ አለች። ስንት ወቅቶች አሉ? አትጠራጠሩ። ስንት ወቅት አለ? 4 ወቅቶች አሉ። ስንት አቅጣጫ አለ? 4 አቅጣጫ፣ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ስንት ወራቶች አሉ? 12 ወራቶች አሉ። 12 መገብታ ወራ ከዋክብት አሉ። 4 ደግሞ ታላላቅ ከዋክብት አሉ። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ናቸው። ሄኖክ ጠቅሷቸዋል። በሳይንስ ትምህርት ሮያል ስታርስ ይባላሉ። ፀሐይ እነዚህን ሁሉ ትመራለች። የት የት? በሰማይ ላይ ሆና። አሁን ይህ ማለት ምንድን ነው? መጽሐፍ ቅዱስ ማለት ነው። እንደ ፀሐይ ማን መጣ? አረ መልሱልኝ። ኢየሱስ ክርስቶስ መጣ። በጣም ጥሩ። ልክ እንደ 4ቱ ከዋክብት እንደ 4ቱ አቅጣጫዎች ስንት ወንጌላውያንን መረጠ? 4 ብቻ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ልክ እንደ 12 ወሮች እንደ 12ቱ መገብታ አውራ ከዋክብት ስንት ከዋክብት መረጠ? 12 መንፈሳውያን ከዋክብት ሐዋርያትን መረጠ። ክብር ለአምላካችን ይሁን። ያ ሥርዓት በቤተ ክርስቲያናችን ላይ በፊልጵስዩስ ተሰራ። ሌላው ባጭሩ ለማስቀመጥ ቤተ ክርስቲያን ገነትን ትመስላለች። ምን ትመስላለች? ገነትን። በጣም ይገርማቸዋል። በገነት መካከል ምን ተከለ ይላል? የሕይወት ዛፍ። አቅጣጫዋ ደግሞ በምንድን ነው? በምስራቅ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ ስታነቡ በእውነት በገነት በ4ቱ አቅጣጫዎች በተለይ ነቃቸውን ምንጫቸውን የሕይወት ዛፍ ላይ አድርገው ስንት ወንዞች ይፈሳሉ? 4 ወንዞች። ኤፌሶን በሉ እስቲ። ግዮን፣ ጤግሮስ፣ ኤፍራጥስ። የወተት ወንዝ ነው አንዱ፣ የማር ወንዝ ነው፣ የዘይት ወንዝ ነው፣
ወንዝ ነው። በሕይወት ዛፍ ስር ሆነው አራቱን አቅጣጫዎች እየተመሳቀሉ ያጠጣሉ። እንደገና የሕይወት ውሃ በኤዶም ገነት ውስጥ ይፈሳል። አቤት እንዴት ደስ ይላል! አቤት ያቺ ገነት ታምራለች። ነገር ግን ገነትን በዓይናችን ባናያትም ገነትን አንጸባርቃ እንደ መስታወት የምታሳየን ግን እቺ ታላቅ ቤተ ክርስቲያን ናት። ክብር ለቤተ ክርስቲያን። ዛሬ ቤተ ክርስቲያን በዓል ነው። እንደ ሕይወት ዛፍ ምን አለ ንገሩኝ? እንደ ሕይወት ዛፍ ምን አለ? ቅዱስ ሥጋውና ክቡር ደሙ ምን ይላል? ይሰጥባታል። እንደ ሕይወት ውሃ ምን አላት? ልጅነት አላት። እንደ ኤፌሶን ወንዝ፣ እንደ ጌዮን ወንዝ፣ እንደ ጤግሮስ ወንዝ፣ እንደ ኤፍራጥስ ወንዝ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል በውስጧ እንደ ጅረት ይፈሱባታል፣ ይነበቡባታል፣ ይተረጎሙባታል። ክብር አምላካችን ይሁን። ገነት ውስጥ ሰብስቦናል ነው። በእውነት ገነት ውስጥ ሰብስቦናል። የወተት ወንዝ ማን ነው? በቤተ ክርስቲያን አለው። ራሱ ኢየሱስ ክርስቶስ ነው። የማር ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የዘይት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የወይን ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። እንደ ወይን ወንዝ ወይነ ደግሞ ይቀዳባታል። እንደ ዘይት ወንዝ ልጅነት ይሰጥባታል። እንደ ማር ወንዝ ብሉይ ኪዳን፣ እንደ ወተት ወንዝ ሐዲስ ኪዳን ይነገርባታልና ይህች ቤተ ክርስቲያን ዛሬ ክርስቶስ በፊልጵስዩስ መሰረተ። ደስ ይበላችሁ ኦርቶዶክሳውያን፣ ደስ ይበላችሁ። አዎ፣ ስለዚህ በሐመረኖ ከሐመረኖ ቤተ ክርስቲያን መጥቆ ወሰደች። ምንን? ደወልን ወሰደች። አጽመ አዳምን በመካከል አድርጎ ወንዶቹን በቀኝ ሴቶቹን በግራ ያደረገ ማን ነው? አባታችን ኖህ ነው። በዛ አምሳል ሐመረኖ አድርጋ ልክ እንደ ሐመረኖ ቅኔ ማኅሌቱን ቅድስቱን መቅደሱን ሰርታ ወንዶቹን በቀኝ ሴቶቹን በምን በግራ ታቆማለች። ልክ እንደ ያዕቆብ መሰላል ደግሞ ቅብዓ ሜሮን አዘጋጅታ ያዕቆብ ዘይት በእንዲያ ተክሎ ዘይት እንዳፈሰሰ ታቦተ ሕጉን በቅብዓ ሜሮን ምን ትላለች? ትባረካለች። ሙሴን መስላ ማንን መስላ? ሙሴን መስላ ሲና ተራራ ላይ ወጣ። እግዚአብሔር የብርሃን ድንኳን አሳየው። እንዲህ አድርገህ ስራ ብሎ አዘዘው። ያሬድ ዘመረ። ምን አለ? ቀዳሚሃ ለጽዮን ሰማይ ሳረረ። ከጽዮን ቤተ ክርስቲያን አስቀድሞ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛ የድንኳኗን ስራ ለሙሴ አሳየው። ሙሴ ሲሰራ ስንት ክፍል አድርጎ ሰራ? 3 ክፍል። ስንት ክፍል? ድገሙ። ስንት ክፍል? አደባባይ፣ አጸደ ደብተራ ኦሪት፣ ካህናቱ የሚናጹበት፣ ተረፈ መስዋዕት የሚበላበት፣ እንደገና 20 ክንድ ቅድስት አድርጎ ማዕጠንቱን ህብስተ ገጹን አድርጎ ተቋሙን አድርጎ እንደገና ቅድስተ ቅዱሳን 10 ክንድ ሰርቶ ታቦተ ሕጉን አስገባ። ደስ ይበላችሁ። በእውነት ያስደስ 3 ክፍል። ስለዚህ አስቀድሞ ለነ ሙሴ በኋላም ለነ ሰሎሞን የገለጸው የኔና የናንተ ጌታ ዛሬ በአማናዊት መቅደስ በድንግል ማርያም ስም የመጀመሪያዋን ቤተ መቅደስ ቤተ ክርስቲያን አከበረ። እልል ብላችሁ አመስግኑ።